በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰሙኑ ለመጋቢት በዛቲ ዕለት ቅዱስ አርያኖስ መኮንን እንዴናው ሰማዕት ኮነ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 8 በዚህች ቀን የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። ይህም እንዲህ ነው። የከበሩ ፊልሞንና አብላኒዎስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱም በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳን ደማቸው ወስደ ዓይንን ብትቀባ በዳንክ ነበር አለው። ያን ጊዜም ከደማቸው ወስዶ ዓይኑን ቀባ። ወዲያውንም ድኖ ፈጥኖ አየ። ከዚያም በኋላ በቅዱሳን ላይ ባደረገው ክፉ ስራ ሁሉ በድንቁርናው ምሕረት የሌለው ስቃይ ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣዖታቱን ሰበረ። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምኖ ምእመናን ማሰቃየቱን ተወ። ዲዮቅልጥያኖስም ወሬውን በሰማ ጊዜ ጭፍሮቹን ልኮ ወደ እርሱ አስመጣው። በምን ምክንያት አማልክትን ማምለክ እንደተወ ጠየቀው። እርሱም በቅዱሳን ሰማዕታት እጅ እግዚአብሔር የሚሰራቸውን አስደናቂዎች ታምራት ሊነግረው ጀመረ። ሕዋሳታቸውም እንዴት እንደሚቆራርጧቸው በየአይነቱ በሆነ ስቃያት ሲያሰቃያቸው ያለምንም ጉዳት ጤነኞች ሆነው ተመልሰው እንደሚነሱ ዲዮቅልጥያኖስም ተአምራትን ነገር ስለተናገረው ተቆጣ። ጽኑ የሆነ ስቃይንም እንዲያሰቃዩት አዘዘ። ሁለተኛም ከጉድጓድ እንዲጨምሩትና እስኪሞትም የጉድጓዱን አፍ እንዲዘጉ አዘዘ። እንዲሁም አደረጉ። የክብር ባለቤታችን ኢየሱስ ክርስቶስ መልአኩን ልኮ ከጉድጓዱ አውጥቶ በንጉሥ ዲዮቅልጥያኖስ መኝታ ላይ አቆመው። ንጉሥም በነቃ ጊዜ አይቶ ደነገጠ፣ ፈራ። ማነህ አንተ አለው። እርሱም እኔ የእንዴናው ገዢ አርያኖስ ነኝ ብሎ መለሰለት። ንጉሥም ደንግጦ እየተንቀጠቀጠ በማቅ ጠቅልለው ከባህር እንዲያሰጥሙት አዘዘ። በባህሩም ውስጥ ነፍሱን በጌታችን እጅ ሰጠ። እንዲህም ሆነ። ቅዱስ አርያኖስ ዘመዶቹና አገልጋዮችን ሊሰናበታቸው እንዲህ ብሎ ነገራቸው። ለሥጋዬ እርሱ እንደሚያስብና ወደ አገሬ ወደ እንዴናው እንደሚመልሰው በሌሊት ራእይ እግዚአብሔር አስረድቶኛልና እናንተም በእስክንድርያ ወደብ ሥጋዬን ጠብቁ አላቸው። ባሰጠሙትም ጊዜ ጌታችን ዓሣ አንበሪን አዘዘ። አንበሪውም ተሸክሞ ወስዶ በእስክንድርያ ወደብ አውጥቶ በየብስ ላይ አኖረው። አሽከሮቹ ከዚያ እየጠበቁት ነበር። ወደ አገሩ ወደ እንዴናው አድርሰው ከቅዱሳን ሰማዕታት ከፊልሞንና ከአብላኒዎስ ከሥጋቸው ጋር በአንድነት አኖረውት። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለአርያኖስ አማልክቲሁ ሀዲጎ ዘተለወ ፍጹመ ለእግዚአብሔር ሕጎ ዲዮቅልጥያኖስ ምዑክ ቢጸ አራዊት በተዛውጎ እምድኅረ ፊፌኑ አፈግብ መሪጎ መልዕልተ ምስካቡ ንጹሕ ተረክበ አሪጎ በዛቲ ዕለት ካይን ኮነ ተስካር ዕረፍቱ ለማትያስ ሐዋርያ አሃዱ ማሰርቱ ወክሌቱ ሐዋርያት ዘተሰይመ እየንተ ይሁዳ አስቆሮታዊ። በዚህች ዕለት ደግሞ ከአስቆሮታዊ ይሁዳ ፈንታ የተሾመ ከ12ቱ ሐዋርያት የአንዱ የሐዋርያው ማትያስ የዕረፍቱ መታሰቢያ ሆነ። ይህም ሰውን ወደሚበሉ ሰዎች አገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው ዓይኖቹን አውልቀው አሰሩት። ምግባቸውን የመጻተኛ ሰው በድን ስለሆነ ልማዳቸው እንዲህ ነው። መጻተኛ ሰው ሲይዙ ዓይኖቹን አውልቀው በእስር ቤት ያኖሩታል። የያዙበትንም ቀን ይጽፋሉ። 30 ቀንም እስኪፈጸም ሳር ያበሉታል። ከዚያም በኋላ አውጥተው አርደው ይበሉታል። ሐዋርያ ማትያስም ታስሮ ሳለ 30ው ቀን ሳይፈጸም በጌታችን ትእዛዝ ሐዋርያው እንድርያስ ወደ እርሱ ደረሰ። የአገሩ ሰዎችም የሚሰሩትን ክፉ ሥራ አይቶ አደነቀ፣ እጅግም አዘነ። እስረኞችንም ሁሉ አውጥቶ የአገር ሰዎች ወደማያገኙቸው ቦታ አኖራቸው። እነርሱ ግን ሁለቱ ሐዋርያት እንድርያስና ማትያስ ተገለጡላቸው። የአገሩ ሰዎች ያዟቸው፣ በአንገታቸውም ገመድ አስገብተው እስከ 3 ቀን በአገሩ ጥጋጥግ ጎተቷቸው። ሐዋርያት ስለዚያች አገር ሰዎች ስለ ድነታቸው ወደ እግዚአብሔር ጸለዩ። ያን ጊዜም ከወህኒ ቤቱ ምሰሶ ስር ውሃን አፈለቁ። ውሃውም ከፍ ከፍ ብሎ በአገር ውስጥ እስከሚያጥለቀልቅና ወደ ሰዎች አንገት እስከሚደርስ እየበዛ ሄደ። በተጨነቁና ሕይወታቸው ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸውም ኃጢአታቸው እየተናዘዙ አለቀሱ። ሐዋርያትም በክብር ባለቤት ጌታችን ኢየሱስ ክርስቶስ እመኑ እናንተም ትድናላችሁ አሏቸው። እሊያ ሁሉ በክብር ባለቤት በጌታችን አመኑ። ሐዋርያትም አስተማሯቸው፣ ገሰጿቸውም። የአንድነትን የሦስትነትን የመድኃኒታችን ሰው የመሆኑን ምስጢር ገለጡላቸው። ደግሞም ይህን የአራዊት ጠባይ ጌታችን ከእነርሱ ያርቅ ዘንድ ጸለዩላቸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ያ የአውሬ ጠባይ ከእርሳቸው ርቆ ሰው የሚመገበውን የሚመገቡ የዋሆች ቅኖች ሆኑ። ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾሙላቸው። በቀናች ሃይማኖትም እያስተማሯቸው 30 ቀኖች ያህል ከእርሳቸው ጋር ኖሩ። ከዚያም ወጥተው ሄዱ። የአገር ሰዎች ግን በሌላ ጊዜ ወደ እነርሱ እንዲመለሱላቸው ሐዋርያትን ለመኗቸው። ሐዋርያ ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። የአገርም ሰዎች ይዘው በብረት አልጋ ላይ አስተኝተው በበታቹ 6 ቀን 6 ሌሊት እሳት አነደዱ። ሊያዩዋትም ወደ እርሱ በመጡ ጊዜ ፊቱ እንደ ፀሐይ ሲበራ አገኙት። ሥጋውም ሆነ የራስ ፀጉሩ ወይም ልብሶቹ ምንም እሳት አልነካቸውም። እጅግም አደነቁ። አሁንም ዳግመኛ 24 ቀንም እስኪፈጸም ድረስ ሐዋርያት ቅዱስ ማትያስ በተኛበት በዚያ የብረት አልጋ በታች እሳትን አነደዱ። ከዚህም በኋላም ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ። በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካህናትም ሾመላቸው። በቀናች ሃይማኖቱም እያጸናቸው ከእርሳቸው ጋር አኖረ። ከዚያም ተነስቶ ስሟ ፊላውን ወደሚባል ከአይሁድ አገሮች ወደ አንዲቱ ሄደ። ከዚያም በጎ ዕረፍትን አረፈ።
ስጋውንም በመልካም ቦታ ኖሩ። ከስጋውም በሽተኞች በመፈወስ ታላላቅ የሚያስደንቁ ታምራት ተገለጡ። ልዩ የሆነች በረከቱም ከኛ ጋር ትኑር ለዘላለሙ አሚን። ሰላም ለማትያስ ዘተሐሬ ወተፈቅረ ህየንተ ይሁዳ ዘይፈለቅ ምስለ ሐዋርያት ህቡረ ከዊኖ ማትያስ በላዕለ እኩያን ሄረ ስጋ ወልደ አምላክ ሴሰዮሙ ወደሞ ክቡረ ተውላጠ ሴሰይዎ ሎቱ ከመላይ መሳይረ ወበዛቲ ዕለት ካይረ ባይረፈ አብ ቅዱስ አባ ዮልዮስ ሊቀ ጳጳሳት ዘእስክንድርያ እምኆልቆሙ ለአበው ሊቃነ ጳጳሳት አሰርቱ አሐዱ። በዚች ቀን ደግሞ በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 11ኛ የሆነ የእስክንድርያ ሊቀ ጳጳሳት አባት አባ ዮልዮስ አረፈ። ይህም አባት አስቀድሞ በእስክንድርያ ቄስ ሆኖ ነበር። እርሱም ባለበት ዘመን በግብፅ አገር እንደርሱ ያለ የሌለ አዋቂ ብልህ የሆነ ምሁር ነበር። የክብር ባለቤት በሆነ በእግዚአብሔርም ፈቃድ በእስክንድርያ ሊቀ ጳጳስና ተሾሞ ብዙዎችን ድርሳናትን ተግሳጻትን ደረሰ። የሹመቱም ዘመን ሰላም የሰፈነበት ነበር። በቀናች ሃይማኖትም ይጸኑ ዘንድ ሕግንና ሥርዓትም ሁሉ እንዲጠብቁ ሕዝቡን ሁሉ ይመክራቸው ያስተምራቸው ነበር። በወንጌላዊ ማርቆስ መንበር 10 ዓመት ከኖረ በኋላ በሰላም በፍቅር አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሚን። ሰላም ለዮልዮስ ሊቀ ጳጳሳት ክቡር በእስክንድርያ አባይ ሀገር በሃይማኖት አይረፈ ወበሰናይ ምግባር እምድረ ነበረ ዲበ ዘሐዋርያ መንበር ሶበ ተፈጸማ ሎቱ ዓመታት አስር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ተስዑ ለመጋቢት በዛቲ ዕለት ኮኑ ሰማዕተ ቅዱሳን እንድርያኖስ ብእሲቱ ወአብሳቢዎስ ወአርማ ወሰላሳ ብእሲ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 9 በዚች ቀን የከበሩ እንድርያስና ሚስቱ አብሳቢዎስ፣ አርማ፣ ሌሎች 40 ሰዎችም በሰማዕትነት አረፉ። ወበዛቲ ዕለት ካዕበ ተስካሮሙ ለእስራ ምዕት እደው እለኮኑ ሰማዕተ ምስለ አባ ኖብ በረከቶም ታሉ ምስሌ ለዓለመ ዓለም። በዚህ ቀን ዳግመኛ ከአባ ኖብ ጋር በሰማዕትነት የሞቱ የ2000 ሰዎች መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሚን። ወበዛቲ ዕለት ካዕበ አይረፈ አብ ቅዱስ መስተጋድል ኩትን። በዚህ ቀን ተጋዳይ የሆነ ጽኑ አባት ኩትን አረፈ። ዘአቅረብኩ ማሕሌተ ዘኪርየ ይእላፈ እምእለ ተጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ወላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጽሐፎ ዘይደርስ ለዘአንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ጻም አቃሎ በእዝነ መንፈስ በጸሎቱ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይማረን ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ አሚን። ይቆየን።